በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች እና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ ተወሰነ። ሰላም ተመልካቾች እንደምን ቆይታችኋል? ይህ ደውል ሚዲያ ነው። ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ የሆነ መረጃ ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ለዚህ ቻናል አዲስ ከሆኑ ይህን ቻናል ሰብስክራይብ እንዲሁም ሐሳብ አስተያየቶቻችሁን በኮሜንት ይህን ቪዲዮ ከተመቻችሁ በላይክ እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ እየጠየቀን ይህንን ቪዲዮ እንቀጥላለን ማለት ነው። አስቀድመን እንደተናገርነውም በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች እንዲሁም ቲክቶከሮች በ400 ሺህ ብር እና በ500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ ተወስነዋል። ችሎቱ ሚያዝያ 28 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎች ለዋስትና የሚያቀርቡትን የገንዘብ መጠን ለተወሰነ ቀን ለዛሬ ሰኞ ግንቦት 3 2018 ቀነ ቀጠሮ መስጠቱ መዘገባችን ይታወሳል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር ውለው የነበሩ ታዋቂ አርቲስቶችና ቲክቶከሮች የዋስትና መብታቸው እንዲከበር የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት በወሰነው መሰረት እያንዳንዳቸው ከ400 ሺህ ብር እና 500 ሺህ ብር በሚደርስ የገንዘብ ዋስትና ከእስር እንዲፈቱ ትዕዛዝ ሰጥቷል ማለት ነው። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ እና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲሁም ስድስተኛና ሰባተኛ ተከሳሾች ካሊድ ናስር እና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከእስር እንዲፈቱ ወስኗል ማለት ነው። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የህግ እገዳ ትዕዛዝ ተላልፎባቸዋልም ሲባል ተሰምቷል ማለት ነው። በሌላ በኩልም በክስ መዝገቡ በአምስተኛ ተከሳሽ በሆነው በቲክቶከሩ መንሱር ጀማል ላይ አቃቢ ህግ የዋስትና መብቱን በመቃወም ምክንያት ችሎቱ ውሳኔ ለመስጠት ተለዋጭ ቀነ ቀጠሮ ሰጥቷል ማለት ነው። ይህንንም ችሎቱ ያደረገበት ዋነኛ ምክንያት ታዋቂው የሚዲያ ሰው እንዲሁም ቲክቶከር መንሱር ጀማል የድርጅቱ ላይ ከፍተኛ ድርሻ አለኝ፣ ይሄ ድርጅት የኔ ነው፣ ድርጅቱንም የከፈትኩት እኔ ነኝ ሲል በተለያዩ ሚዲያዎች ላይ ማለትም በፌስቡክ እንዲሁም በቲክቶክ ላይ በከፍተኛ ሁኔታ ህዝብን የማወጫበር በህዝብ ላይ ከፍተኛ የሆነ ኪሳራ ወይንም ህዝቡ እሱን አምኖት ድርጅቱ ላይ ገንዘቡን ኢንቨስት እንዲያደርግ ማለትም ገንዘባቸውን እንዲያፈሱ በ400 ሺህ በ500 ሺህ እንዲሁም በ900 ሺህ ብር መኪኖችን እጃችሁ ላይ ይደርሳል እያለ በከፍተኛ ሁኔታ በህዝቡ ላይ ከፍተኛ የሆነ የማጭበርበር ወይንም የማሰናከል ወንጀል በመስራቱ ምክንያት ነው ተብሏል ማለት ነው። እንግዲህ እንደሚታወቀው ይህ ታዋቂ የሚዲያ ሰው እንዲሁም ቲክቶከር መንሱር ጀማል በፊንቴክ ኢንቨስትመንት ውስጥ ከፍተኛ የሆነ ድርሻ አለኝ፣ ከሱም አልፎ ቅርንጫፎችን በማስፋፋት ላይ እንደነበረ ይታወቃል። ከዚህም ጋር ተያይዞ ነው እንግዲህ መንሱር ጀማል በአዳማ ላይ ከፍተኛ የሆነ ትልቅ ድርጅት በመክፈት አዳማ ላይ ያሉ ከስተመሮች እኔ ይዛቸዋለሁ፣ ለሁሉም የኔ ድርጅት ነው በማለት አስተዋውቃለሁ፣ ለሱ አታስቡ በማለት በሚዲያ ወጥቶ ማለትም በቲክቶክ ላይ ይሄ ፊንቴክ ኢንቨስትመንት የተሰኘው ድርጅት የኔ ነው፣ እኔ ነኝ የምመራው፣ ማለትም ከፍተኛ የሆነ ድርሻ አለኝ በማለት በአዳማ ህዝብ እና በአዳማ አካባቢው ላይ ለሚኖሩ ነዋሪዎች ከፍተኛ የሆነ የማጭበርበር እንዲሁም የማሰናከል ወንጀል ፈጽሟልም ተብሏል ማለት ነው። እንግዲህ የልደታ ምድብ ችሎት ከዚህ ጋር ተያይዞ ነው የመንሱር ጀማልን የዋስትና መብት እንዳይጠይቅ እንዲሁም የዋስትና መብት እንዲከለከል ያደረገበት ዋና ምክንያት ይህንን ይመስላል ማለት ነው። እንግዲህ እንደሚታወቀው የታዋቂ ቲክቶከር ማለትም የሚዲያ ሰው መንሱር ጀማል በቲክቶክ ገጹ ላይ በከፍተኛ ሁኔታ
ይህ ድርጅት የኔ ነው እያለ በምንንቀሳቀስበት ወቅት በአንድ ወቅት ለአንድ ቲክቶከር ማለትም ናሆም ፎንቲ በመባል ለሚታወቅ ቲክቶከር የ100,000 ብር ሽልማት እንደሸለመ እና ይህንን ድርጅት በከፍተኛ ሁኔታ እንዲያስተዋውቅለት ይህንን ናሆም ፎንቲ የተሰኘውን ቲክቶከር እንዳደረገው ታውቋል ማለት ነው። እንግዲህ ከዚህም ጋር ተያይዞ ለነ መንሱር ጀማል የዋስትና መብት እንዲከለከል ተደርጓል ማለት ነው። እንግዲህ ሌሎች አንደኛ ተከሳሽ የተሰኙት የድርጅቱ ባለቤት ሰዎች እስካሁን ምንም አይነት ነገር እንዳልተወሰነባቸው አሁን ላይም በምርመራ ላይ እንዳሉ ችሎቱ አስነብቦናል ማለት ነው። ከዚህም ጋር ተያይዞ ነው እንግዲህ እነ መንሱር ጀማል የከፍተኛ የሆነ ወንጀል እንደፈጸሙና በሀገር ላይ ከፍተኛ የሆነ ክስረት እንዳደረሱ ሚዲያው የተናገረው ማለት ነው። ከዚህ ጋር ተያይዞ እነ ሰራዊት ፍቅሬ፣ ሰለሞን ቦጋለ እንዲሁም ይገረም ደጀኔ በዛሬው ዕለት በግማሽ ሚሊዮን ብር በሚቆጠሩ ብሮች የዋስትና መብት ተከብሮላቸው በዋስ እንዲለቀቁ ተወስኗል ማለት ነው። ተመልካቾች እንግዲህ ይህ ድርጅት በኢትዮጵያውያን ላይ በሀገር ላይ የስንቱን እንባ የብዙዎችን ደም መፍሰስ የብዙዎች የቤት መፍረስ እንዲሁም ለብዙዎች የኪሳራ ውጤት መሆኑ የሚታወስ ነው ማለት ነው። እንግዲህ ሌሎቹ ተከሳሾች አንደኛና ሁለተኛ የድርጅቱ ባለቤቶች ዳንኤል ተገኝ የተባሉ ሰዎች እነሱ ደግሞ በከፍተኛ የወንጀል ማጭበርበር ከ7,000 በላይ ፋይል እንደተገኘባቸው እና ከ30 በላይ ወንጀሎች በኢትዮጵያ ወይም በሀገር ላይ እንዳደረሱ ታውቋል ማለት ነው። እንግዲህ እነኚህ ወንጀለኞች በከፍተኛ ሁኔታ በህገወጥ የሰዎች ዝውውር፣ ህገወጥ የገንዘብ ዝውውር እና በማጭበርበር ወንጀል ተከሰዋል ማለት ነው። ከነዛ መካከል በአንድ ወቅት በኢትዮጵያ ውስጥ በሰፊው ሲንቀሳቀስ የነበረው ሄሎ ታክሲ በመባል የሚታወቀው ድርጅት መሪ እንደሆኑና በዛን ወቅት ሄሎን ታክሲ ሲመሩ እንደነበር ታውቋል ማለት ነው። እንግዲህ በሄሎ ታክሲ በማለት ብዙዎችን የኢትዮጵያ ውስጥ የኢትዮጵያ ላዳ ስራዎችን እናቆማለን፣ የታክሲ ሰራተኞች በአሪፍ መኪኖች ይቀየሩላቸዋል፣ በጥሩ ገጽታ ባላቸው መኪኖች ይቀየሩላቸዋል በማለት ከአብዛኛው የአዲስ አበባ ነዋሪ ከአብዛኛው የአዲስ አበባ የታክሲ እና የላዳ ሹፌሮች ላይ ከፍተኛ የሆነ ገንዘብን በመሰብሰብ ይህ ድርጅት ሊሰወር ችሏል ማለት ነው። እንግዲህ በዛን ወቅት ማንም ከሳሽ አልነበረም። ማንም እነኚህን ሰዎች ደፍሮ ሊናገር አልቻለምም ሲባል ተሰምቷል ማለት ነው። እንግዲህ ተመልካቾቻችን እነኚህ ሰዎች በአሁኑ ሰዓት በፊንቴክ ኢንቨስትመንት በሚባለው ድርጅት ከ1.9 ቢሊዮን ብር በላይ በማጭበርበራቸው ምክንያት ነው የኢትዮጵያ ፌዴራል ፖሊስ በእነሱ ላይ ከፍተኛ የሆነ ምርመራ በማስነሳት እነኚህ ሰዎች በቁጥጥር ስር ሊያውል የቻለው ማለት ነው። እንግዲህ ተመልካቾቻችን ለዛሬው የያዝንላችሁ ዜና እዚህ ላይ እናበቃለን። በሌሎች መረጃዎች እስከምንገናኝ ድረስ ቸር ሰንብቱ እያልን ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። ቸር ቆዩ።